ሞዲ የህንዱ ፕሬዚደንት ማለት ነው። እኔ ፐርሰናል መንዴታ ነው ያለኝ ከሱ ጋር በቃ የሆነ ፐርሰናል ነው። ለምን አትሉኝ? አንደኛ ባይዞ ኒሻን ሲሸለም ማለት ነው ስክሪንሻት እያደረጉ ጓደኞቼ፣ ምክንያቱም ለሱ ያለኝን እንትን ያውቃሉ። አይ ሃቭ ዲስ ያ ዩ ኖ እና ስለሚያውቁ ስክሪንሻት እያደረጉ እዩ ጓደኛሽ እኮ ተሸለመ እኮ። ምክንያቱም እንዴት እንደሚያናደኝ አንድ ሂስ ሚሳጅኒስቲክ ነው እውነት። ስለ ሴት እንዴት እንደሚያወራ አይታችሁታል? the way he speaks about women, he was like do women develop brain? I don't think they develop brain. I'm like ስኩስ ይቀጥል። ስለ ሴት እንደዛ ዝቅ አድርጎ ነው የሚያወራው። ከዛ አምባገነን ነው ወይቴ ኃይለኛ አምባገነን ነው። ከዛ ኃይለኛ ብሔርተኛ ነው። የሂንዱይዝም ብቻ ነው ፕራክቲስ ቢደረግ ውስጡ ደስ የሚለው ህንድ ውስጥ። ሲጀምር በሂንዱይዝም ምክንያት ነው ወደ ስልጣንም የመጣው ቢካዝ ኢንዲያ እንደዛስ እና ማይኖሪቲዎችን እንዴት እንደሚበድል ሃቭ ዩ ሲን? ሊሆን ዶኪመንታሪ አለ ጉራጃ ሳምቲንግ እንደዛ የሚል ዶኪመንታሪ ነበር ቆየ ካየሁት እና the way he just ማይኖሪቲዎቹን እንዴት እንደሚበድል እንዴት እንደሚያሳድድ ክርስቲያኒቲ እና ሙስሊሞችን ማለት ነው እንዴት እንደሚያሳድዳቸው እንዴት እንደሚያሰቃያቸው። ከዛስ ሲቀጥል ማለት አሁን ለምሳሌ በጣም ስለ ሞዲ የሚወራው ህንድን አሳደጋት ነው። ቶፕ 5 ውስጥ ከቷታል። 5 ትልቅ ጂዲፒ ካላቸው ሀገራቶች ውስጥ ከቷታል። ሲጀመር እሱ ከመምጣቱ በፊት ራሱ ኢንዲያ እያደገች የነበረች ኢኮኖሚ ነበረች። እሱ መጣም አልመጣም ሌላም ሰው ቢሆን ኖሮ ማሳደጉ አይቀርም ነበር። ሚን ከዛ ሲቀጥል ደግሞ ማለት ነው ሃንገር ኢንዴክሳቸውን አይታችኋል? ግሎባል ሃንገር ኢንዴክስ እኔ ባለፈው በሆነ ኬዝ ምክንያት እያየው ነበር። ከኢትዮጵያ አልራቁ ሃንገር ኢንዴክሳቸው ረሃብ ምናምን ማለት ነው ድህነት ነው ያመለክተው እንግዲህ እና ኢንዲያ was 2.6 something ኢትዮጵያ was 2.6 ህንድ was 2.5 ምናምን ማለት ነው። ብዙም አራቁም እኮ እኔ ጂዲፒ ማለት ግራ እኮ የሚገባኝ ጂዲፒ ትልቅ ሆኖ ጂዲፒያቸው ምናምን የህዝቡን ኑሮ ሁኔታ ምናምን ስታዩ እንደቀረተ ላይፍ ውስጥ ኢትዮጵያ እድገቷ ጨመረ ምናምን ሲባል ከዛ የኛ የኑሮ ሁኔታ እያየን ነው። ጂዲፒ ምናምን ሁለት የተለያዩ ነገሮች ናቸው ደግሞ ማለት ነው። የህንድ አብዛኛው ሀብቷ ያለው በ1% እንደሚባለው ሌላም ቦታ በ1 ሚሊዮን በሚሆኑ ህንዳውያን እጅ ነው ያለው። ሌላው ዜር እና ሂዝ ፍሬንድስ ዊት ዲስ እንትን የህንድ ሀብታሞቹ ጋር ፍሬንድስ ነው እና ለእነሱ ቤነፊት የሚያደርግ እንትን ፖሊሲዎች ነው የሚያወጣው ተብሎ የሚከሰሰው ዲዩ ኖ ዛት። አሁን ለምሳሌ እንትን ራሱ ይሄ ፕሬስ ነጻነት ራሱ የለም። እሱን ክሪሳይዝ ማድረግ ምናምን የሚችል ኢንዲፔንደንት የሆነ ጋዜጠኛ ኦር የቲቪ ስቴሽን ምናምን የላቸው። ሳውንድስ ፋሚሊየር የላቸው። ኢንተርቪው ማድረግ ከፈለገ ማለት ነው ወይ ከሆነ ታዋቂ ሰው ጋር ከህንድ ታዋቂ ቦሊውድ ውስጥ ምናምን ያሉ ሰዎች ከእነሱ ጋር ኦር ላይክ የሚፈልገውን ሰው መርጦ ምናምን ኢንተርቪው የሚያደርገው እንጂ ከኢንዲፔንደንት ነው። አንዴ ተደርጓል ከቢቢሲ ምናምን ጋር። ከዛ ሰድቧት ያው ሴት ናት ደግሞ ሴትን ይሳደብ ይል ሴት ስለሆነች ሰድቧት። ከዛ ደግሞ ሂውመን ራይት እናንተ ታስተምሩኝ ነው you can't tell us about human rights okay and women don't develop brain ምናምን ያለ ኢንተርቪው እሷንም ሰድቧት። In my mind, if they have done wrong. Some would say it is a human right. There is a general international interest. Don't try to preach us the human rights. We know what the human rights are. You Britishers should not preach us the human rights. ፕሬሱንም ሰድቦ ምናምን አንዴ አይ ዶንት ኖ ከሰማችሁ እዛ ህንድ ውስጥ ያለ ኒውስ ስቴሽን እሱን ክሪቲሳይዝ አደረገ። ከዛ ምን አደረገ? ያንን ኒውስ ስቴሽን ሌላ ቢሊዮነር የእሱ እና ይሄን ኒውስ ስቴሽን አንድ ጓደኛው የእሱ ቢሊዮነር ፍሬንድ እንዲገዛው አስደረገ ማለት ነው። እና በእሱ ፍሬንድ ኦን እንዲደረግ አስደረገ እና ሂዝ ፍሬንድስ ዊት እንትና
ይሄ ቢሊዮነርስ እነ አምባኒ እነ አዳኒ ግሩፕ እነ ሲሃሊ ብቻ አሉ ኢንዲየን ቢሊዮነርስ ምናምን የነሱ ከነሱ ጋር ነው ሄንጋውት የሚያደርገው እና ኒሻን ሲሸለም ነው እና ጓደኞቼ ደግሞ እኔን ለማናደድ ሉካችሁ ዘንድ ሞዲ ከሞዲ ጋር እንጂ ከህንዶቹ ጋር አይደለም ችግር። እኔ ከህንዶች ጋር ከ2000 ዓመት በላይ የሆነ ግንኙነት አላት ኢትዮጵያ ምናምን። yes we love them, they're everywhere, we love them. okay alright leave me alone. እኔ ከሱ ጋር ስፔሲፊክሊ ነው ችግር ነበር። ጥሩ ነው መሸለማችን እንደዚህ ሪሌሽንሺፓችንን ማጠናከራችን it's very good. I'm not against that. ሌላ የሚያጣላኝ ምን እንደሆነ ታውቃላችሁ? he's a sell out አንድ ምክንያቱም አሁን የብሪክስ አባል ናት ኢንዲያ አይደል? BRI ምናምን I is India, B is Brazil, R is Russia, I is India አይደል? ኢንዲያ አሁን CIPS ወይንም the unit የሚለው ከረንሲ ዶላርን በዩኒት እንተካ ወይንም the swift ሲስተምን በCIPS እንተካ የሚል እነ ራሻ እና እነ ቻይና ምናምን ሌላ አገራቶች የብሪክስ አባላቶች ተስማምተውበት እየተገበሩት ያለው ነገር ነው እና ዲዶላራይዜሽን እናካሄድ። ሞዲ ግን ምን አለ? ኖ ዶላርን አልተውም እኮ ነው ያለው። ለምን ብሪክስ ውስጥ ገባ ታዲያ? ለምን የብሪክስ አባል ሆንክ? እንደዛ የምታስቸግር ከሆነ አንድ ምክንያቱም ቻይና እና ኢንዲያ እንትን ቦርደር አላቸው፣ ሼር ያደርጋሉ። ስለዚህ በቦርደር ሼር ስለሚያደርጉ ቻይና ትጨቁነኛለች አይነት ነው። አሁን የቻይናን ሬምንቢ መጠቀም ከጀመርን መጠቀም ከጀመርን የቻይና የበላይነት ይኖራል፣ ህንድ ትጎዳለች አይነት ነው እና he's such a sellout like ብሪክስ ውስጥ ለምን ገባ ነው የኔ ጥያቄ። በቃ አንደኛ ብሪክስ ውስጥ የገቡት አብዛኞቹ ይሄን ስብሰባ የተፈጠረበት ምክንያት የዩኤስን የበላይነት ለመከላከል ነው። የዶላርን የበላይነት የዩኤስን ጨቋኝነት ፋይት ለማድረግ ነው የተሰባሰቡት እነዚህ ሀገራቶች እና ለምንድን ነው ዲዶላራይዜሽን ላይ የማይስማማው? ለምንድን ነው ኢንዲያ እንድትከተል የማያደርገው ይሄንን? anyways